ጤናና ፍቅር የምመኝላችሁ የአገሬ ልጆች እንኳን በሰላም ወደ ቻናል የመጣችሁ። በዛሬው ፕሮግራማችን በሴቶች ላይ የሚታዩ 8 የካንሰር ምልክቶችን እነግራችኋለሁ። ከምናያቸው ውስጥ አብዛኛዎቹ ምልክቶች ቀላል የሚመስሉ በመሆናቸውና ችላ የሚባሉም ስለሆነ ስር በመስደድ ለከፋ የጤና ችግር ሲያጋልጡ በተደጋጋሚ ይስተዋላል። እንግዲህ እንደምናውቀው የሴት ልጅ ሰውነት ሁሌም በለውጥ ውስጥ ያለ ነው። ከልጅነት ወደ ጉርምስና ከዛም ወደ ወጣትነት፣ ጎልማሳነትና እርጅና በምትሸጋገርባቸው ወቅቶች በሙሉ የሚኖሩትን የሆርሞን ለውጦች ተከትሎ የሴት ልጅ ሰውነት ያለማቋረጥ የተለያዩ ለውጦችን ያስተናግዳል። አብዛኞቹ የሴት ልጅ ሰውነት ለውጦችም ኖርማል ወይንም ተፈጥሯዊና ጤናማ ቢሆኑም የተወሰኑት ግን ከባድ የጤና ችግሮችን በተለይም የካንሰር በሽታን የሚጠቁሙ ምልክቶች የመሆን ዕድል አላቸው። ከዚህም የተነሳ ሁልጊዜም ሴት ልጅ ጥቃቅንም ቢመስሉ በሰውነቷ ላይ የሚታዩትን ለውጦች በጣም በጥንቃቄ የማስተዋል ልምዱ ሊኖራት ይገባል። ልክ የመኪና ዳሽቦርድ በመኪና ሞተርና ሌሎች ውስጣዊ ክፍሎች ውስጥ ችግሮች ሲኖሩ ምልክቶችን እንደሚሰጠን ሁሉ ሰውነታችንም ችግር ሲገጥመው ስራውን ሙሉ በሙሉ ከማቆሙ በፊት የተለያዩ ትናንሽ የሚመስሉ ምልክቶችን ያሳየናል። ለዚህም ነው የራሳችንን ሰውነት ጠንቅቀን ልናውቅ ለውጦች ሲኖሩም ፈጣን እርምጃዎችን ልንወስድ የሚገባን። ለማንኛውም በሴቶች ላይ የሚታዩና በብዛት ችላ የሚባሉ 8 የካንሰር ምልክቶችን የምታውቁበት ቪዲዮ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩ። ወደ ዛሬው ጉዳያችን ከማለፋችን በፊት ለቻናሌ አዲስ ለሆናችሁ እንኳን በሰላም መጣችሁ ላለው አረፍ በሉ። ዶክተር አዲስ ነኝ። ሰብስክራይብ በማድረግና የዶላር ምልክት በመጫን በፍጹም ግልጽነት የማቅረብላችሁን ፕሮግራሞች መከታተል ትችላላችሁ። ነባር ቤተሰቦቼም ለምትሰጡኝ ድጋፍ በሙሉ በጣም አመሰግናለሁ። ሐሳቦቻችሁን ኮሜንት ላይ ማስፈር እንዲሁም በግል ልታገኙኝ የምትፈልጉ በምትመለከቱት የፌስቡክ አድራሻዬ ማንኛውንም ጥያቄና ሐሳብ ማቅረብ ትችላላችሁ። መልካም ቆይታ። ዶክተር አዲስ። አንደኛ፣ የሆድ መነፋት። ትኩረት ሊሰጣቸው ከሚገቡ የሰውነት ለውጦች ውስጥ አንዱ ተደጋግሞ የሚከሰት የሆድ መነፋት ነው። እርግጥ ሴቶች በተፈጥሮ ከወንዶች በበለጠ በሆድ መነፋት ችግር የመጠቃት ዕድላቸው ሰፊ ሲሆን በተለይም በወር አበባ ወቅት አብዛኞቹ ሴቶች የሆድ መነፋት ችግር እንደሚያጋጥማቸው ይታወቃል። በተጨማሪም ከፍተኛ የካርቦሃይድሬት ይዘት ያላቸውን ምግቦች ከወሰዳችሁ በኋላ ይህ የሆድ መወጠርና መነፋትም ሊከሰት ይችላል። ነገር ግን ይህ የሆድ መነፋት ለረጅም ጊዜያት የሚቆይ ከሆነና የክብደት መቀነስ እንዲሁም የወር አበባ ላይ ሳትሆኑም ከሆድ መነፋቱ ጋር አብሮ መድማት የሚከሰት ከሆነ በፍጥነት የሕክምና ምርመራ ማድረጉ ይመከራል። ተደጋጋሚና ቋሚ የሆድ መነፋት ብዙ ሴቶች ችላ ከሚሏቸው የካንሰር ምልክቶች ውስጥ የተለመደው ሲሆን ምክንያቱ ግን የአንጀት፣ የጣፊያ፣ የጨጓራ ወይንም የኦቫሪያን ካንሰር ሊሆን ይችላል። ይህን መጠርጠሩ ማሟረት ሳይሆን ጠንቃቃነት ስለሆነ ጉዳዩ ከተደጋገመ ምርመራ ማድረጉ ይበጃል። ሁለተኛ፣ ከወር አበባ ወቅት ውጪ የሚታይ ደም። አንዳንድ ሴቶች የወር አበባ ዑደታቸው በሆርሞናል ችግሮች የተነሳ በጣም የተዘበራረቀና ትክክለኛውን መምጫም ሆነ መሄጃውን ወቅት ለመገመት የማይችሉ ቢሆንም አብዛኞቹ ሴቶች ግን ከጥቂት ቀናት ወደፊትና ወደ ኋላ ማለት ውጪ የወር አበባ ሳይክላቸውን ጠንቅቀው ያውቃሉ። ታዲያ አልፎ አልፎ የወር አበባ ሙሉ በሙሉ ከሄደ በኋላ ድንገት በመሃል ባሉት ቀናት ውስጥ በጣም አነስተኛ ደም ሊመጣ ይችላል። በዚህ ወቅት የሚታየው ደም ግን በአብዛኛው ፈዘዝ ያለ ሲሆን መጠኑም በጠብታዎች ያክል ሆኖ በውስጥ ልብስ ወይንም በመጸዳጃ ሶፍት ላይ ልታስተውሉ ትችላላችሁ። ይህ በሕክምናው ዓለም ስፖቲንግ ተብሎ የሚጠራ ሲሆን በተለያዩ ምክንያቶችም ሊከሰት ይችላል። ይህ አልፎ አልፎ ሲያጋጥም የሚያሳስብ ባይሆንም በተደጋጋሚ ለወራት የሚቀጥል ከሆነ ግን ከማህፀን ግድግዳ ለሚነሳው ኢንዶሜትሪካል ካንሰር ምልክት ሊሆን ስለሚችል ምርመራ ማድረጉ ተገቢ ይሆናል። ሶስተኛ፣ የጥፍር ላይ ለውጦች። ካሉት የተለያዩ የቆዳ ካንሰር አይነቶች መካከል ለቆዳችን ከለርን የሚሰጡት ሴሎችን የሚያጠቃው የካንሰር አይነት ሜላኖማ ተብሎ ይጠራል። ይህ ካንሰር ሲከሰት ከሚያሳያቸው የተለያዩ አይነት ምልክቶችም ውስጥ አንዱ በእግር ጥፍሮች ላይ የሚፈጠሩ ቡናማ ከለር ያላቸው ቀጫጭን መስመሮች ናቸው። አንዳንድ ጊዜም ከመስመሮቹም ባለፈ በእግር አውራ ጣት ዙሪያ ያለው ቆዳ ሊላጥና ሊቆስልም ይችላል። ይህ በሚሆንበት ወቅት ደግሞ ካንሰሩ የበለጠ እያደገና እየሰፋ መምጣቱን የሚጠቁም ይሆናል።
ስለዚህ እነዚህን መሰል ምልክቶችም በእግሮቻችሁ ጥፍሮች ላይ ካስተዋላችሁ የሜላኖማ ካንሰር ምልክት ሊሆን ስለሚችል ሳትዘናጉ ምርመራ ማድረግ ያስፈልጋል። አራተኛ፣ ለመዋጥ መቸገር። እርግጥ በጉሮሮ ላይ በሚያጋጥሙ ኢንፌክሽኖችና አንዳንድ የመተንፈሻ አካላት በሽታዎች የተነሳ ለተወሰነ ጊዜ የሚቆይ የጉሮሮ ህመምና ለመዋጥ መቸገር ሊከሰት ይችላል። ነገር ግን ረዘም ላለ ጊዜና በተደጋጋሚ ለመዋጥ መቸገሩ ካጋጠመና አብሮትም ማስመለስ እንዲሁም የክብደት መቀነስ ከተከሰተ የጉሮሮ ወይንም የሆድ ካንሰርን የሚጠቁም ምልክት ሊሆን ስለሚችል ወደ ሕክምና ቦታ ማምራቱ ይመከራል። አምስተኛ፣ የጡት ለውጦች። በሀገራችንም ሆነ በተቀረው የዓለማችን ክፍል የጡት ካንሰር ካለው ሰፊ ስርጭት አንጻር ይህ የተለየ ትኩረት የሚያስፈልገው ጉዳይ ነው። በሀገራችን በየዓመቱ በካንሰር ከሚያዙ ሰዎች መካከልም 34% ያክሉ የጡት ካንሰር ታማሚዎች ናቸው። ሴት ልጅ የወር አበባን፣ እርግዝናን፣ የአየር ለውጥንና የተለያዩ በሽታዎችን ተከትሎ በጡቷ ላይ በየጊዜው የተለያዩ ለውጦች የሚያጋጥሟት በመሆኑ ከካንሰር ጋር የተገናኙት ምልክቶችም ኖርማል ወይንም ተፈጥሯዊ መስለው ትኩረት ሳይሰጣቸው የሚቆዩበት እድል ሰፊ ይሆናል። አብዛኛዎቹም የጡት ካንሰር ታማሚዎች ወደ ሕክምና ቦታዎች የሚያመሩት በሽታው በጣም ስር ከሰደደና የመዳን እድሉም ከሰለለ በኋላ ነው። ነገር ግን በጡታችሁ ላይ የመጠጠር ወይንም የመጓጎል ስሜት ካለ፣ የቀለምና መጠን ለውጥ ከተፈጠረ፣ ቀድሞ ባልነበረ መልኩ የጡታችሁ ጫፍ ወደ ውስጥ ከሰረጎደ ወይንም ማንኛውም ለየት ያለ ፈሳሽ ከጡታችሁ ውስጥ የሚወጣ ከሆነ ምንም አይነት ጊዜ ሳታባክኑ የጡት ካንሰር ምርመራን ማድረግ ይኖርባችኋል። ስድስተኛ፣ ድንገተኛ የክብደት መቀነስ። እርግጥ ብዙዎች በታምራዊ ሁኔታ የሰውነት ክብደታቸው ቢቀንስላቸው ደስተኛ የሚሆኑ ቢሆንም ድንገተኛና ያለምንም ጥረት የሚከሰት የክብደት መቀነስ ግን የሚያስደስት ሳይሆን የሚያሰጋ ሊሆን ይችላል። በተለይም የክብደት መቀነሱ እናንተ ምንም አይነት የአመጋገብም ሆነ የአኗኗር ለውጥ ሳታደርጉ የስፖርት እንቅስቃሴዎችንም ሳትሰሩ በፍጥነት ለውጡ ከመጣ ቆም ብላችሁ ልታስቡበት የሚገባ ጉዳይ ነው። ይህ አይነቱ የክብደት መቀነስ በአብዛኛው የሚከሰተው በጣም ከባድ ጭንቀትና ውጥረትን ተከትሎ ቢሆንም በሌላ በኩል ደግሞ የአንጀትና የጣፊያ ካንሰሮችም በተመሳሳይ ሁኔታ በሴቶች ላይ ድንገተኛ የክብደት መውረድን ያመጣሉ። ስለዚህ ከዚህ በፊት በሰሯቸው ቪዲዮዎች ላይ የጠቀስኳቸው ሌሎች በሽታዎችም ሆኑ የካንሰር ችግር መኖር አለመኖሩን እርግጠኛ ለመሆን ምክንያታዊ ያልሆነ የክብደት መቀነስ ያጋጥማችሁ በቶሎ የጤና ምርመራ ማድረጉ በእጅጉ ይመከራል። ሰባተኛ፣ በሽንትና ሰገራ ውስጥ የሚታይ ደም። አብዛኛውን ጊዜ በሽንት ወይንም ሰገራ ውስጥ የደም መታየት የኪንታሮት ምልክት የመሆን እድሉ ሰፊ ነው። ነገር ግን የአንጀት ካንሰርም ሲኖር ይህንኑ ተመሳሳይ ምልክት የሚያሳይ በመሆኑ በማንኛውም ጊዜ ደምን መታየት በሌለበት ቦታ ላይ ካስተዋላችሁና በተለይም ከሁለት ተከታታይ ቀናት በላይ ከተከሰተ ግዴታ ምርመራን ማድረግ የሚጠይቅ ጉዳይ ነው። ስምንተኛ፣ ትናንሽ እብጠቶች። በሰውነት ውስጥ ትናንሽና የባቄላ ቅርጽ ያላቸው ሰውነትንም ከኢንፌክሽኖች፣ ቫይረሶች እንዲሁም ባክቴሪያዎች ለመከላከል የሚያገለግሉ ሊምፍ ኖድስ የተሰኙ አካላት አሉ። እነዚህ በሰውነት በሽታን የመከላከል አቅም ወይንም ኢሚዩን ሲስተም ስር የሚጠቃለሉትና ከ500 እስከ 600 የሚሆኑት ሊምፍ ኖድስ በአንገት፣ ብብት፣ ደረት፣ እምብርትና መሰል የተለያዩ ቦታዎች ላይ የሚገኙ ናቸው። እነዚህ አካላት ኢንፌክሽኖች በሚያጋጥሟቸው ወቅት ሊቆጡና ሊያብጡ የሚችሉ ሲሆን እብጠቶቹ ግን በጥቂት ቀናት ውስጥ ተመልሰው የሚጠፉ ናቸው። ነገር ግን በተለይም በአንገትና ብብት ላይ አብጠው ከ3 ሳምንት በላይ ከቆዩና የመጥፋት ሁኔታም የማያሳዩ ከሆነ ግን እንደ ሉኪሚያና ሊምፎማ ያሉ የካንሰር በሽታዎችን ጠቋሚ ምልክቶች ሊሆኑ ስለሚችሉ ምርመራ ማድረጉ ብልህነት ይሆናል። እንግዲህ መግቢያ ላይ እንዳልኩት የራስን ሰውነት በአግባቡ ማወቅና ለውጦች ሲኖሩ ተረድቶ በፍጥነት እርምጃን መውሰድ ዘመናዊ የአኗኗር ዘይቤ በመሆኑ እናንተም እነዚህን ለውጦች ካስተዋላችሁ ምርመራ ለማድረግ ልታመነቱ አይገባም። ሰውነት በካንሰር ሲጠቃ ስርጭቱና ጉዳቱ ከቆይታው ዕድሜ ጋር ቀጥተኛ ተያያዥነት ስላላቸው በጊዜ መገኘቱ የመዳኑን ዕድል የሚያሰፋው ይሆናል። ስለዚህ ሰውነታችን የሚያሳየንን እያንዳንዱን ምልክት
በንቃት መከታተል ይኖርብናል። ለዛሬ በዚህ ብቃን። ላይክ እና ሰብስክራይብ ማድረግ እንዳትረሱ። ጥያቄ፣ ሐሳብ፣ አስተያየቶቻችሁን በኮሜንት ላይ ማስፈር ወይንም በፌስቡክ አድራሻ ላይ መላክ ትችላላችሁ። ራሳችሁን ጠብቁ። ቻው።